ጭንቀትና መፍትሄው። ይህ የቁርአን አንቀጽ በአሁን ጊዜ አብዛኛውን ሰው ችግር የሆነውንና የጭንቀት መንስኤ እንዲሁም መፍትሄውን ይነግረናል። ከግዛጼ የሚዞረ ሰው ለእርሱ ጠባብ ኑሮ አለው። በትንሣኤም ቀን ዕውር ሆኖ እንቀሰቅሰዋለን። ሱራ ጣሃ ቁጥር 124 ላይ። ይህ የቁርአን አንቀጽ ከአላህ ሱብሓነሁ ወተዓላ ጋር ያለን መንፈሳዊ ትስስራችን መላላትን የሚያስከትለውን መዘዝ ይናገራል። ራሳችንን ከአላህ ከማውሳት ስናርቅ የሕይወታችን ዓላማና ትርጉም ይጠፋብናል። ከአላህ የራቀ ሰው ምንም እንኳን ሀብት፣ ጤና፣ ቤተሰብ የመሳሰሉ ነገሮች ቢሟሉለት እንኳን ሕይወት ሸክምና ከባድ ይሆንበታል። ይህም ወደ ባዶነትና ተስፋ የመቁረጥ ስሜት ይመራዋል። ለዚክር፣ ለቁርአን፣ ለዱዓ አላህ ለሰጠን ተቆጥሮ ለማያልቅ ጸጋ አላህን ማመስገን። አላህን ለማመስገን በቀን ውስጥ ምን ያህል ጊዜ እንጠቀማለን? ምን ያህልስ ጊዜ እየሰጠን ነው? አላህን ማውሳትን ለልባችን ሰላም የሚሰጥ አእምሯችንን ደግሞ ከጭንቀት ነፃ የሚያወጣ መሳሪያ ነው። በአስቸጋሪ ጊዜያችን ውስጥ እንኳን ብንሆን ብቻችንን እንዳልሆነንና አላህ ሁል ጊዜ ከኛ ጋር እንደሆነ ያስታውሰናል። አላህ ሁልጊዜም ከኛው ጋር ነው። አላህን እናስታውስ። አላህ ያዘዘንን እንታዘዝ። እሱ የከለከለንን ነገር እንከልከል። ሁሌም ለወንጀላችን ምህረትን እንለምነው። ቁርአንን በየቀኑ እናንብብ። የቁርአንን አስተምህሮቶች በሕይወታችን እንተግብር። ከጨለማ ይልቅ ብርሃንን እንምረጥ። ይህ ሲሆን የሚያጓጓ አስደሳችና አርኪ ሕይወትን እንኖራለን። አዳምጣችሁ ከተጠቀማችሁበት ሼር ማድረግ አይረሳ እና ደግሞ ለሁሉም ኃያሉን ጌታችን አላህ ሱብሓነሁ ወተዓላን በዚክር እናወድሰው።